እጀቶ ስለዚህ ቄሮና እጀቶ ያለ አደራዳሪ ያለ ድልድይ በቀላሉ ሲደመሩ ያየነው በአባቶቻችን ደምና አጥንት ላይ የተመሰረተ ስለሆነ በእርግጠኝነት የምነግራችሁ እና ለአመራራችሁም ስነግር ነበረ። ከእንግዲህ በኋላ አምባገነንነት እኔ አውቅልሃለሁ፣ በማንነት ተንኳሰስ፣ ሞቶ ተቀብሯል፣ የት እንደተቀበረ እኔ አውቀዋለሁ፣ አሳያችኋለሁ። በደንብ አዳምጡኝ። ወንድማችሁ ነኝ፣ ወጣት ነኝ፣ ብዙ ተመሪያለሁ፣ ብዙ አገር ዞሬያለሁ። ነፃነትን ማምጣት ከባድ እንደሆነ ሁሉ ነፃነትን በአግባቡ መጠቀምና ለሰላም፣ ለአንድነት፣ ለልማት ማድረስ ከትግሉ ያልተናነሰ ትልቅ ኃላፊነት ነው። ዛሬ የተገኘው እድል እንዳያመልጥ፣ ተመልሰን ወደ ሌሎች አምባገነኖች እንዳንሸጋገር፣ አምባገነኖች እንደሚፈልጉት እርስ በርሳችን እንዳንጋጭና ያገኘነውን ድል በደም እንዳንለውሰው ዛሬም ያለውን በፌዴራልም ሆነ በክልል በዞን ያለውን አመራር ወጣቱ አይረብሻችሁም፣ ወጣቱ አጋራችሁ ነው፣ ወጣቱ እናንተ ለምትነዱት የለውጥ ወጣቱ እናንተ ለምትነዱት የለውጥ መኪና ጎማውን ይሞላላችኋል፣ ጋዙን ይሞላላችኋል እንጂ አያስተነፍስም ብዬ ቃል ስገባ እናንተ ተማምኜ ነው። እናንተ እንደምትጠይቁኝ ስለማቅ ሳትጠይቁኝ አፋችሁን ለማስያዝ ሐዋሳ ላይ ኦኤምኤን በቅርብ ጊዜ ይከፈትላችኋል። እጀቶ አመሰግናለሁ። በመጀመሪያ ደረጃ እናንተ ጋር ስንመጣ ከወንዝ ማዶ ያሉት ወንድሞቻችሁ የሻሸመኔ ወንድሞቻችሁ ጋብዘውን እዛ ሄደን ነበረ። እዛ በነበረው ዝግጅት በጣም ጥሩ ዝግጅት ነበር። ሆኖም ግን ከቦታ መጣበብ ጋር በተያያዘ በተፈጠረ ችግር ተሳታፊዎች ተጎድተውብናል። እናም ለህይወታቸው ላለፈን ጀነት እየተመኘው ለተጎዱትም በፍጥነት እንዲያገግሙ ጸሎቴን አደርሳለሁ። በመቀጠል የተከበሩ ፕሬዝዳንት ሚሊዮን ማቴዎስ እንዲሁም የክልሉ ፕሬዝዳንት አቶ ቀሬ ጨውቻ፣ የዞናችሁ መስተዳድር እንዲሁም በሰላም ገብተን በሰላም እንድንወጣ ቪዛ ሰጥተውን እየጠበቁን ያሉት የክልሉ የጸጥታ ዘርፍ ኃላፊ አቶ ወንድሙ ገብሬ እንዲሁም ደግሞ ኦፍ ኮርስ ኤጀቶና ቄሮ ስለጋበዛችሁ እንግዲህ በተከበረው የሲዳማ ምድር እና ወንድሞቼ መካከል በመገኘት ሀሳቤን እንድሰጥ ባገኘሁት እድል እየተደሰትኩ እዚህ ላይ ለመድረስ ግን በቀላል በቀልድ እንዳልመጣ እንድናስታውስ እወዳለሁ። ከቄሮ በፊት ከኤጀቶ በፊት
አባቶቻችን በሲዳማ ምድር፣ በጉጂ ምድር፣ በቦረና ምድር፣ በሶማሌ ምድር ጨቋኞችን ፈንቅለው ለመጣል አብረው ታግለው አብረው ሞተው አብረው ተቀብረው ነው እዚህ የደረስነው። ስለዚህ ቄሮና እጀቶ ያለ አደራዳሪ ያለ ድልድይ በቀላሉ ሲደመሩ ያየነው በአባቶቻችን ደምና አጥንት ላይ የተመሰረተ ስለሆነ ወደፊትም የሲዳማ አመራር፣ የሲዳማ ምሁራን፣ የኦሮሞ አመራር፣ የኦሮሞ ምሁራን፣ ቄሮና እጀቶ በጋራ በመሆን በሀገራችን ሰላም፣ ዲሞክራሲ፣ ልማት እንዲሰፍን የጀመርነውን ጉዞ እንቀጥላለን። ይህን ስናደርግ ደግሞ ትላንት በባህር ዳር እንዳልኩት የኦሮሞና የአማራ ህብረት መጠናከር አለበት፣ በማዕከሉ ሰላም፣ መግባባት መኖር አለበት ስል ሌላው ብሔረሰብ ሌላው ህዝባችን ወንድማችን እንርሳ ማለት አይደለም። የሲዳማና የኦሮሞ ወጣቶች ትብብር በሀገራችን እውነተኛ ሰላም፣ ፍትህ እንዲመጣ የሚያደርግ እንጂ ሌሎች ወንድሞቻችንን የሚገፋ መሆን ፈጽሞ የለበትም፣ አይደለም። ክልላችሁም ሆነ በአካባቢው ያለው ህዝብ ሰፊ የሆነ የባህል ሀብት ነው። እንዲሁም ደግሞ እምቅ ተፈጥሯዊ ሀብት አለው። ሆኖም ግን ለረጅም ጊዜ በጨቋኞችና በተመሳሳተ ፖሊሲ ሲመራ ስለነበረ ህዝባችን ደሃ፣ የተጎሳቆለ የበይ ተመልካች ሆኖ ነው የቆየው። ጭቆናና ድህነት፣ ርዛት የበይ ተመልካች መሆን ከእንግዲህ ሊያበቃለት ይገባል፣ አብቅቶለታል። በእርግጠኝነት የምነግራችሁ እና ለአመራራችሁም ስነግር ነበረ፣ ከእንግዲህ በኋላ አምባገነንነት እኔ ያውቅልሃለሁ፣ በማንነት ተንኳሰስ፣ ሞቶ ተቀብሯል፣ የት እንደተቀበረ እኔ ያውቀዋለሁ፣ አሳያችኋለሁ። አምባገነንነት፣ ጨቋኝነት፣ በዝባዥነት፣ ማንነትን ማፈን ተቀብሯል፣ ሞቷል። ነገር ግን እቺን ብዬ ልጨርስ። ነገር ግን ለነፃነታችን ከ50 ዓመት በላይ ታግለን ውድ አባቶቻችን፣ ወንድሞቻችንና እህቶቻችን በየድር ገደሉ ገብረን በየእስር ቤቱ ተሰቃይተው የተጎናጸፍነውን ነፃነት መንከባከብ የእናንተ ኃላፊነት ነው። ነፃነት ማለት በአምባገነኖች ህግጋትና ጅራፍ ሳይሆን ተባብረን ተስማምተን በምናወጣው ህግ የበላይነትን ተቀብሎ አስከብሮ መኖር ነው። በደንብ አዳምጡኝ። ወንድማችሁ ነኝ፣ ወጣት ነኝ። ብዙ ተመሪያለሁ፣ ብዙ አገር ዞሬያለሁ። ነፃነትን ማምጣት ከባድ እንደሆነ ሁሉ ነፃነትን በአግባቡ መጠቀምና ለሰላም፣ ለአንድነት፣ ለልማት ማድረስ ከትግሉ ያልተናነሰ ትልቅ ኃላፊነት ነው። ስለዚህ ለሀገራችን ወጣቶች፣ ለኦሮሞ፣ ለሲዳማ፣ ለወላይታ፣ ለሁሉም ወጣቶች የምማጸነውና የምመክረው ዛሬ የተገኘው እድል እንዳያመልጥ፣ ተመልሰን ወደ ሌሎች አምባገነኖች እንዳንሸጋገር፣ አምባገነኖች እንደሚፈልጉት እርስ በርሳችን እንዳንጋጭና ያገኘነውን ድል በደም እንዳንለውሰው፣ ይህንን በከፍተኛ ስትራቴጂ ተመርተን በአንድነት ያመጣነውን ድል ለማስጠበቅ ወጣቱ የሰላም ዘብ መሆን መቻል አለበት። ጠቅላይ ሚኒስትራችን ዶክተር አብይ፣ አብረው ያሉት ሚኒስትሮች፣ በክልል ደረጃ ያሉት እነ ፕሬዝዳንት ሚሊዮን፣ የጸጥታ ዘርፉ፣ ሁሉም የፖለቲካ ኃይሎች ይችን ሀገር ከአምባገናዊ ስርዓት አፍርሶ ወደ ዲሞክራሲ እንዲያሸጋግሩ ህዝቡ አደራ ሰጥቷቸዋል። ቄሮ፣ የጀቶ፣ ፋኖ አደራ ሰጥቷቸዋል። ይህንን አደራ
ይህን አደራ በአግባቡ እንዲወጡት ጫና እያደረግን በሰከነ መንፈስና ጊዜ ኖሯቸው ይሄን ኃላፊነትና ይሄን አደራ እንዲወጡ ደግሞ እኛ ሀገርን የማረጋጋት ለሰላም ዘብ የመሆን ኃላፊነት አለብን። ይሄን ስንል ደግሞ በአንዳንድ ቦታ እንደምናየው ሰላም ማስጠበቅ ማለት ፖሊስ መሆን አይደለም። ፖሊስ ስራውን እንዲሰራ ወንጀለኛ ካለ ተጠርጣሪ ካለ አጣርቶ እንዲቀጣ በፍርድ ቤት የኛ ትብብር ወሳኝ ነው። እመኑ። ይሄን ስላችሁ መንግስትን ወልጄ ወይ ተደምሬ ወይ ተቀላቅዬ አይደለም፣ ድላችሁን ለማስጠበቅ ነው። እናም ይሄንን እንደምታደርጉ ከዚህ በፊት ሩቅ 10,000 20,000 ኪሎ ሜትር ላይ ቁጭ ብዬ የምናወጣውን ስትራቴጂ ካሰብነው በላይ እንደምታስፈጽሙ እርግጠኛ ሆኜ ስመክራችሁ እንደነበረው በእናንተን ተማምኜ አምባገነኖች ላይ ሳጉረጠርጥና ስዝትባቸው እንደነበረው ዛሬም ያለውን በፌደራልም ሆነ በክልል በዞን ያለውን አመራር ወጣቱ አይረብሻችሁም፣ ወጣቱ አጋራችሁ ነው፣ ወጣቱ እናንተ ለምትነዱት የለውጥ ወጣቱ እናንተ ለምትነዱት የለውጥ መኪና ጎማውን ይሞላላችኋል፣ ጋዙን ይሞላላችኋል እንጂ አያስተነፍስም ብዬ ቃል ስገባ እናንተ ተማምኜ ነው። ታሳፍሩኛላችሁ? ታሳፍሩኛላችሁ? አመሰግናለሁ። በመጨረሻ ወይምን ለኦሮሞ ሕዝብ የትግል ድምፅ ለመሆን ቢቋቋምም የኦሮሞ ሕዝብ ነፃነት ግን ያለ ሲዳማው፣ ያለ አማራው፣ ያለ ወላይታው፣ ያለ ሶማሌው፣ ያለ አፋሩና የተቀረው 80 የሀገራችን ብሔረሰቦች ነፃነትና እኩልነት ብቻውን ነፃነት ተገናኝቶ ሊቆይ ስለማይችል ኦኤምኤን የጭቁኑ ሕዝባችን ሁሉም ድምፅ እንዲሆን በማሰብ 1 ዓመት አካባቢ ላይ ይመስለኛል በሲዳማ ቋንቋ ወንድሞቻችሁ እንዲጀምሩ እድል ሰጥተናል። እናንተም እድሉን በመጠቀም በኦኤምኤን ከምታስተላልፉት ፕሮግራም ጎን ለጎን የራሳችሁን የሲዳማ ቴሌቪዥን ኔትወርክ ማቋቋም እንደጀመራችሁ ሰምቻለሁ። እዚህ መድረክ ላይ ቃል መገባላችሁ ከፕሬዝዳንቱም ከዞን አስተዳዳሪውም ጋር የተስማማ ነው። እናንተ እንደምትጠይቁኝ ስለማቅ ሳትጠይቁኝ አፋችሁን ለማስያዝ አዋሳ ላይ ኦኤምኤን በቅርብ ጊዜ ይከፈትላችኋል። ኦኤምኤን ከሲዳማ ቴሌቪዥን ኔትወርክ እና ከክልሉ ቴሌቪዥን ጋር በመሆን የእናንተን ድምፅ በእናንተ ቋንቋም ሆነ በማንኛውም ቋንቋ በወፎች ቋንቋም ጨምሮ የእናንተን ነገር ያዳርስላችኋል። እንግዲህ ተንከባክባችሁ እንድታሳድጉት ተስፋ አደርጋለሁ። ከልብ አመሰግናለሁ። እንመርቃቸው ብለን ያዘልቃቸው